እኔ እኮ እግዚአብሔር በጣም እኮ ነው የሚገርመኝ አንተ ለስሜታችን እንዴት እንደሚጠነቀቅልን ለሚሰማን ስሜት እንዴት እንደሚጠነቀቅልን ማለት ነው። ና ቆይ ዝም ብለህ ስማኝ። ለምሳሌ አዳምና ሔዋን መጽሐፍ ቅዱስ ላይ ታውቃቸዋለህ። ዘፍጥረት ላይ ያሉ አትብሉ የተባሉትን በሉና ተደበቁ እና ያደረጉትን ጥፋታቸውን እንዲነግሩት ይፈልጋል እንጂ በጥፋታቸው ምክንያት ሼም ወይ ደግሞ በቃ ይሄ ራሳቸውን የመጉዳት ስሜት እንዲሰማቸው አይፈልግም። ገብተዋል። ለምሳሌ ሰው ሰርቆ ከሆነ ወይኔ ሌባ ምና አይልም እግዚአብሔር። በጣም እኮ ነው የሚገርመኝ ታውቃለህ። እና ያጠፉትን ጥፋት እንዲነግሩት ፈልጎ አዳም የት ነህ ምና ይሏል። አሁን ያለበት ጠፍቶት እግዚአብሔር አዳምን የጠየቀው እግዚአብሔር እንደ አባት ያለንን ነገር እንድንነግረው ነው የሚፈልገው ታውቃለህ። ከዛ ይጠይቋል፣ አንድ ባንድ ይጠይቋል። አቤልና ቃይልን ተመልከቱ። ልክ አቤል ቃይልን ምን አለው መሰላችሁ? ኃጢአት በደጅ ያደባች ነው ንገስባት። ቅድሚያ አስጠነቅቀው እንዲህ እንዳታረግ እንዲህ ሆኗል። ምልክት ሰጠው። ጀለስ በቃ ምንም አይሰማ። አረ ወፍ ምናምን ብሎ ነው ወንድሙን ገሎ መጣ። ከዛ የገደለውን ወንድሙን ምን ያለው መሰላችሁ? ቃይልን መቶ አቤል ወንድም የት ሄዶ ነው አይለው። አሁን እግዚአብሔር አቤል እንደሞተ ጠፍቶት ቃይልን የጠየቀ ነው። ገብቶሃል? እግዚአብሔር ጥፋታችንን ባይወደውም ደግሞ በጥፋታችን እኛን ሊከሰን ሊወቅጠን አይፈልግም። ሁሌም ሊያቀርበንና ሊወደን ነው የሚፈልገው። ገብቷል? እሱ ጋር እንድንሆን እና አንደኛ ቃይል ጥፋቱን አምኖ እንዲነግረው ፈልጓል። ሲቀጥል ደግሞ ጥፋት እንደሰራ ቢያቅም ያጠፋው እሱ ደግሞ እንዲጠፋ አይፈልግም። ገብቷል? እግዚአብሔር እናጠፋለን እኮ ግን ያጠፋነው እኛ ኦኬ፣ የጠፋው ነገር ይጥፋ፣ ግን እናንተ እንድትሞቱ አልፈልግም፣ እናንተ እንድትጠፉ አልፈልግም። ኤርምያስ 18 ላይ ነው አረ ለምን በኃጢአታችሁ ትሞታላችሁ ይላል እኮ። እኔ እግዚአብሔር እኮ በጣም አስገራሚ አምላክ እግዚአብሔር። ለስሜታችን አሁን እኔ ሌባ የተሰረቀ ሰው ሌባ ብለው ምን ሊሰማው ይችላል? ሊጎዳብኛል ብሎ አስቦ ሌብነቱን እሱ እንዲነግረው ፈልጎ መንገድ ይከፋፍትለታል። ገብቷል? የት ሄደ ይሄ ዕቃ ምናምን አውቆ እኮ ነው። ገብቷል? እኔ በጣም ወዴት ሄዳለሁ አሁን ከዚህ እግዚአብሔር እኔ እንትን አድርጌያለሁ ምናምን የሚያስብል ሞላላም መንፈስ ነው እንጂ የት ሄዳለሁ አሁን ከዚህ እግዚአብሔር። ጥፋትን አውቆ እንድትነግረው መንገድ የሚከፍትልህ አሁን አንተ አሁን በርቃ እኮ አትደብቀውም እኮ ሸሽተህ በመሄድ አትደብቀውም፣ ግን ስቲል ለስሜት ይጠነቀቃል ታውቃለህ። በጣም ነው የሚገርም ነው። በቃ እግዚአብሔር እንደዚህ ሴንሲቲቪቲው አብርሃምን ይዩት። አብርሃምን እግዚአብሔር ልጅ ሰጣሃለሁ ምናምን ብሎ ቃል ኪዳን ተገባብቶ እየኖሩ ያለ አብርሃም ጥሪው በእግዚአብሔር ፊት እንዲመላለስ ከዛ ጀለስ አጋር ጋር ገብቶ ወጣ ማለት ነው። ከዛ አብርሃም አለ በአጋር ፊት አትመላለስ እንደዚህ ምናምን አላሉ። በፊት የተመላለስ ማድረግ ያለበትንና ዛሬም እሱ ሕያው እንደሆነ ያሳውቀዋል እንጂ አንተ ሌባ ሞሽላቃ ምናምን አይለው። ሶሪ ፎር ማይ ወርድስ ግን አይልም። በቃ ለስሜታችን ኢቭን በጣም ሴንሲቲቭ ነው ታውቃለህ እግዚአብሔር። እኔ በጣም የሚገርመኝ እግዚአብሔርን እንደዚህ አይቼው እኔን ደግሞ ለሰው የምንጠነቀቅበትን ልብ ሳይ አይ እላለሁ። እና በጣም እግዚአብሔር በጣም ሴንሲቲቭ ነው ለእኛ ስሜት ታውቃላችሁ። መጽሐፍ ቅዱስ ላይ ይዋት እስኪ ሳምራዊቷን ሴት ኢየሱስ ክርስቶስ እያለፈ ሊያወራት ፈልጎ ምን አለ መሰላችሁ? ደቀ መዛሙርቶቹን ሁሉ ለምሳ ላካቸው። እሷን ስለ ቤቷ ጉድ ስላለችበት ህይወት ሊያወራት ፈልጎ ያ ሁሉ ህዝብ ጉዷን እንዳይሰማ ምሳ አምጡ እና ከአንድ ወዳጅ ጋር ይሄንን ቃል እያወራ ምን አለች መሰላችሁ? አሁን ለአንድ ዳቦ 12 ሰው ይላካል እንዴ? በጣም ገረመኝ ታውቃለህ። ምሳ ግዙ ብሎ ልኳቸው ይዘውለት መጡ። ለአንድ ዳቦ 12 ሰው ገበያ ልኮ ለብቻው አወራት እና ራሷ ናት ጉዴን ስሙልኝ ብላ ሁላ ያሰማቸው እንጂ ኢቭን ለማይበላው ምሳ እግዚአብሔር is like so much sensitive about እኛ ስሜት እና በፍጹም በጥፋታችን አይጠራንም። ለምሳሌ አንተ ሌባ ናስኪ አንተ አትማር ምናምን አይልም። በቃ በጣም እኔ በቃ እግዚአብሔር ጋር እንድሰነብት እንድወደው ከሚያደርገኝ ብዙ ነገሮች ውስጥ ይሄኛው አንደኛ ይሄ ለስሜት የሚጠነቀቀው ለሚሰማኝ ነገር ኬር የሚያደርገው ነገር በቃ አቅም ነው የሚያሳጣ። አይ ምንም ልሁን አሁን የት አባቴ ሄዳለሁ? ገብቶሃል? ከእግዚአብሔር ውጪ የት አባቴ ሄዳለሁ? በቃ ከነ ሞላላክ መምጣት ነው የተወዛወዝ በቃ እኔ ምናምን ያልክ እንጂ
ከአንተ ወደ ማር ወዴት እንሄዳለን? አንተ የህይወት ቃል አለህ። በቃ የሚያሳርፍ ነገር በቃ እና እግዚአብሔር በጣም በጣም ለስሜቴ ኬር ያደርጋል ለሚሰማኝ ነገር። አንድ ብራይስ የሚባለው ወንድም ታውቁታላችሁ። እዚህ ቲክቶክ ላይ ምን አለ መሰላችሁ? አጋንንት አለ ስሜን ያውቃል፣ የሚጠራኝ ግን በጥፋቴ ነው በስተቴ ነው። እግዚአብሔር ስተቴን ያውቃል፣ የሚጠራኝ ግን በስሜ ነው። በቃ ምን አይነት ነገር ነው አሁን? ይሄን እያወቅ ታውቃለህ፣ ጥፋትህን አውቀህ በቃ አልቀርብም እንዳትል ራሱ ጥፋትህን እንድትነግረው መንገድ ይከፋፍትልሃል። ከዛ ደግሞ ስለማያውቅ አይደለም እንድትነግረው የፈለገው፣ ይሄ አንተና እሱ መሀል ያለውን ግድግዳውን እንድታስወግድ ነው። አባቴ ነው የሚለው እምነትን እንድትገነባ በቃ እንድትነግረው ነው ብቻ የሚፈልገው እንጂ ስለማያውቅ አታሳውቀውም። እግዚአብሔር ይዝ እኮ ሁሉን የሚያውቅ በጣም በጣም እናንተ ጉድ እኮ ነው እግዚአብሔር። እንኳን እግዚአብሔር ሆነ በእውነት ነው የምላችሁ። ይሄን የምታዩ በጌታ ያልሆናችሁ ሰዎች ይሄን እስካሁን እያያችሁ ካላችሁ ይሄን ጌታ ተቀበሉት። እኔ እኮ ከነ ጉዳችሁ የሚያቅፋችሁ ቢኖር እሱ ነው። ለሰው አይናገር፣ ጉዳችሁን ደብቆ ይዛል በጓዳ ከእናንተ ጋር ያወራችኋል፣ ይሰራችኋል። እንደኛ እኔ ብቻዬን ስንት ጉድ ነው ያለኝ። አንተ እግዚአብሔር እያከመኝ እስቲ በቃና በእውነት ነው የምላችሁ እግዚአብሔር ለስሜታችሁ ይጠነቀቃል። ኢቭን እንኳን ለእናንተ ለሚሰማችሁ ስሜት እንኳን ከሄድ ያደርጋል። በጌታ የሆናችሁ ደግሞ ምንም አይነት ሁኔታ ውስጥ ነው እናንተ ምን አባ ነው እዛ ምትቆሙ? ዝም ብለና እግዚአብሔር ጋር እንዲሆኛለው በል ገብተዋል። ዝክ አድርገህ ተናገር። እግዚአብሔር ደስ እያለው ነው የሚፈውስ። ደስ እያለው ካለህበት ነገር ያወጣል። እግዚአብሔር ጸጋውን ያፈስሳልና ወገን እግዚአብሔር በጣም ነው የሚወደው። ምንም ብትሆኑ እንድታውቁ የምፈልገው እግዚአብሔር ላፍስ አሶመች በቃ አንተ እኔ አማርኛዬን እንቺን እንዳትሰናክሉብኝ በቃ እግዚአብሔር ደካማው ጎኑ እኛ ነው። ሰው ነው ታውቃለህ። ለሰው ሲል ነው ከሰማይ ወረደው። ለሰው ሲል ነው ይሄን ያህል ዋጋ የሚከፍለው። ለሰው ሲል ነው ያልታገሰውን መታገስ የቻለው እግዚአብሔር። ይኸውልህ እግዚአብሔር he loves you so much። ጌታ ምስክር አእምሯችሁ ከሚችለው ይሄ ማገናዘብ ከሚችለው በላይና እንዲያርጋለው ይኸውልህ አርጋ አይደለም ሙት ሆነ ነው የወደደክ። አርገ የሚጠላ ባህሪ የለህም አንተ ብራ ተውኝ። አሁን ደቂቃውም አይበቃም። ለስሜታችሁ ኬር ያደርጋል ማለት ነው። ሲጀመር ስለማያውቅ እኮ አይደለም እስካሁን እንትን ያላለበት። አንተ ላይ ንዴት የለበትም እግዚአብሔር። ከአንተ ጋር ጸብ የለበትም። አንተን እናቱ ቆይ ምናምን እያለ አይደለም ገብቷል። ጀስት ናና ንገረው። ሸክማችሁ የከበደ ወደ እኔ ኑ፣ አራግፋችሁ ትንሽ ቀንሳችሁ አይደለም ጀስት ና በቃ እንዲህ እየተምዘገዘክ ከነ ኮተት ና እኔ አሳርፋለሁ። ምን እኔ እንዲህ ሳለው እንዲህ ና እንዲሁን ተውና ና በቃ እግዚአብሔር ጥሪ ሁሌም ንገሩኝ ኑ። አንተ እኛ እኮ ነበር እንደዛ መሆን የነበረብን። ተውኝ እስኪ። እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። እግዚአብሔር ሁሌም ይፈልጋችኋል። እሺ ከሆናችሁት አንፃር ራሳችሁን አትመዝኑ። ቫልዩአችሁ የእናንተ ዋጋ የደም ልክ ነው። በቃ ካልናንተ እግዚአብሔር እኔ አሁን ተውኝ። በጣም ወዳችኋለሁ። God bless you. Love you.